በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሃሌሉያ እምርት ዕለተ እንተ አራያ አብርሃም ወዘማሪሃ ለደብረ ብርሃን አርያም ወእንዘ ይብሉ ይዜምሩ በልሳን ዘኢያረምም አማን መንግሥተ ሥላሴ ዘለዓለም። አብርሃም ባያት በተመረጠች ዕለት የአርያም የደብረ ብርሃን መዘምራን ዝም በማይል አንደበት በእውነት የሥላሴ መንግሥት ዘላለም ነው ይላሉ፣ ይዘምራሉ። ሊቁ ቅዱስ ያሬድ ለሐምሌ ያዘጋጀው መጽሐፈ ድጓ እንኳን ለአብርሃሙ ሥላሴ ለሐምሌ 7 ለዚች ለተመረጠች እግዚአብሔር አምላክ ለፍጥረቱ ራሱን ለገለጠባት ዕለት እንኳን አደረሳችሁ አደረሰን። የተወደዳችሁ የእግዚአብሔር ቤተሰቦች ቅድስት ሥላሴ የአብርሃሙ ሥላሴ በአብርሃም ቤት የተገኙበት ቅድስት ሥላሴ ወናሁ ሰለስቱ እደው ይቀድሙ መልእልቴሁ ወሶባ አልዓለ አይንቲሁ ወነጸረ ወናሁ ሰለስቱ እደው ይቀውሙ መልእልታቲሁ ወአራዮ ወረጸ ለተቀብሎቶም እምሆተ ሕይወት ወሰገደ ውስተ ምድር። ዓይኑንም አነሳ፣ እነሆ 3 ሰዎችም በፊቱ ቁመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ ወይም በምድር ሰገደ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 2። እንኳን ለአብርሃሙ ሥላሴ በድጋሞሽ አደረሳችሁ። አብርሃምም ወናሁ ሰለስቱ እደው 3 ሰዎችንም አየ። 3 ሰዎችንም በፊቱ ቁመው አየ። ወነጸረ ወናሁ ሰለስቱ እደው 3 ሰዎችን አብርሃም ተመለከተ። ሐምሌ 7 አስተራዮቱ ሥላሴ ቅድስት በአምሳለ ሰለስቱ እደው። ሐምሌ 7 በሦስትነት ሰዎች በመምሰል ሥላሴ ቅድስት ሥላሴ መገለጥ መታየት ሆነ። እግዚአብሔር ለወዳጁ ለአብርሃም ተገለጠ። የአባታችን የአብርሃም ሕይወትና እምነት እንዴት ቅድስት ሥላሴ ወደዛ ታላቅ ቤት ሊገኙ ቻሉ? ቅድስት ሥላሴ እንዴት ተገለጡ? ቅድስት ሥላሴስ ስንል ምን ማለታችን ነው? ይህ ትምህርት እስከ መጨረሻው ከሰማችሁ እነዚህን የመሳሰሉ አንኳር ሐሳቦች ምስጢረ ሥላሴን የሚያሳውቁ ትምህርቶችን እናያለን። አባታችን አብርሃም ሕይወቱ፣ እምነቱ ቅድስት ሥላሴ እቤቱ እንዲስተናገዱ ያደረገ ታላቅ እምነት። የአብርሃም ሕይወት ዝም ብሎ የእንግዳ ተቀባይነት ታሪክ ብቻ ሳይሆን ፍጹም የሆነ የእምነት የትሕትና የፍቅር ማሳያ ነው። አባታችን አብርሃም እንግዳ ብቻ መቀበል ሳይሆን ፍጹም የሆነ እምነት፣ ቀናነት፣ ሃይማኖትና ምግባር ነበረ። የአብርሃም እምነት አንደኛ የእምነት ጥልቀት፣ ፍጹም መታዘዝ እናይበታለን። አብርሃም ገና ከእግሩ ከኡር ወጥቶ ወደማይታወቅ ምድር ሲሄድ፣ ከአገሩ ከዘመዶቹ ወጥቶ ወደማይታወቅ ሲሄድ ሲጀምር እምነት በተመለከተ እግዚአብሔርን አምኖ የወጣ ነው። በመመሪያ አድባር ዛፍ ስር በተገለጠለትም ጊዜ እርጅናና እንዲሁም የሳራ ማህፀን ልጅ አለመስጠቱ ሳይጠራጠር በአረጋዊነቱ እግዚአብሔርን የሚጠብቅ ነበር። ሳይጠራጠር በእግዚአብሔር ቃል ላይ ፍጹም እምነት ነበረው።
እግዚአብሔርን በፍጹም እምነት ያምን የነበረው አብርሃም ይህን ትልቅ ነገር ያይዘን የእምነት ጥንካሬና የእምነት ብርታትን እናያለን። የአብርሃም ሕይወት የሚያስደንቅ ነው። አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ተብሎ በዛው በዘፍጥረት ምዕራፍ 15 ቁጥር 6 ላይ አብርሃም እግዚአብሔርን አመነ ያም ጽድቅ ሆኖ ተቆጠረለት ይለናል መጽሐፍ ቅዱስ። ክርስቲያኖች እግዚአብሔርን ማመናችን ጽድቅ ሆኖ ተቆጥሮ ገነት መንግሥተ ሰማይ እንደሚያስገባን ማመን አለብን። የአብርሃም እግዚአብሔር እንዲገለጥ እግዚአብሔር ጌትነቱን በሦስትነቱ በአንድነቱ እንዲገለጥ ያደረገው ምንድን ነው ካላችሁኝ፣ አብርሃም እምነቱ ጽድቅ ሆኖ ስለተቆጠረለት ነው። ይህ የመጽሐፍ ቅዱስ ክፍል የሚያሳየን የአብርሃምን ታላቅነት ነው። 2 የትሕትናው የፍቅር መጠን የዕለቱ ደግነት። እንግዶችን ባየ ጊዜ ዝም ብሎ አልጠራቸውም። በ99 ዓመቱ የአረጋዊነት ዕድሜው ከድንኳኑ ደጃፍ ተነስቶ ሮጠ እንጂ። ይህን ታሪክ ከማየታችን በፊት ምንም ብዙዎቻችሁ የምታውቁት ቢሆንም አብርሃም ትንሽ ወደኋላ መለስ ስንለው አብርሃም በመመሪያ 40 ስር መመሪያ 40 ማለት ትልቅዬ ዛፍ ማለት ነው። በዛይ ስር ወይም በጎዳናዋ ስር ድንኳንን ጥሎ 4 መንገድ ያላት በአራት አቅጣጫ ወደ አብርሃም ቤት የምታስገባ ነበረች። ከአብርሃም ቤት ፊት ለፊት ላይ መንገዶቹ መተው አንድነት ይገናኛሉ። 4ቱ መንገዶች ይመጡና መስቀለኛ ይሰራሉ። መስቀለኛ ሰርተው የሚገናኙበት ነው ያ ቦታ። እናም ቤቱን በመንገድ ዳር ነው ያደረገው። ድንኳኑን የተከለው በመንገድ ዳር ነው ያለው። ቤት ፎቅ ህንፃ አይደለም። አብርሃም ያለው ድንኳን ነው። በነገራችን ላይ የአብርሃም ልጆች ነን የሚሉ ዛሬም ድረስ ቤት አይሰሩም፣ ድንኳን እየተከሉ እንደሚኖሩ ታውቃላችሁ። እስራኤል ሀገር ስትሄዱ ብዙ ሰዎች ድንኳን ብቻ ተክለው የሚኖሩ ሰዎችን ታገኛላችሁ። ከዓመት እስከ ዓመት ነው። ለምን ካላቸዋቸው እኛ የአብርሃም ልጆች ነን፣ እንደ አባታችን እንደ አብርሃም ድንኳን ሰርተን ነው የምንኖረው ብለው ድንኳን ውስጥ ብቻ ይኖራሉ። ዛሬ ግን እኔና እናንተ ታውት ምኞታችን ፍላጎታችን እግዚአብሔር ይወቅ፣ ወደ እሱ አንገባም። አሁን እሱም በምክር አበው እንነጋገራለን። እና አብርሃም ያ ማብላት ብቻ አይደለም፣ አሁን ነዳያን መመገብ ብቻ አይደለም፣ ያለብሳል፣ ያጎርሳል፣ ገንዘብ ይሰጣል። የሚያስፈልጋቸውን አብርሃምን ይጠይቁን ነበር ነው። እንደው ዝክር ብቻ የዕለት ቁራሽ እንጀራ ብቻ አይደለም አብርሃም የሚሰጠው አብርሃም የሚሰጠው ብዙ ነገሮች ነው የሚሰጠው ማለት ነው። ልብስ ፈልጎ የሚመጣ አለ፣ ገንዘብ ቸግሮት የሚመጣ አለ፣ የዕለት ጉርስ አቶ የሚመጣ አለ፣ ገንዘብ ተበድሮ ባለ ገንዘቡ ሲይዘው አብርሃምን ስጠይ ብሎ የሚመጣ አለ። ልዩ ልዩ ሰዎች ወደ አብርሃም ቤት ይመጡ ነበረ ከእንግዶች ባሻገር። አብርሃም ግን አንዱንም የለኝም ብሎ መልሶ አያውቅም። አሁን ገንዘብ አበድሩ ብዬ እኔ ብመጣ አሁን አምናችሁ ታበድሩኛላችሁ? በጭራሽ። የሚያበድር አለ። የምታበድሩት ለማን እንደሆነም ታውቃላችሁ አይደል? እና አሁን ላይ መተማመን የለም። ተበዳሪውም አይመልስም፣ አበዳሪዎችም ደግሞ ያው ጨክነዋል። አለመተማመን ስለመጣ ነው። እግዚአብሔር መተማመናችንን ይመልስልን። አብርሃም የተጠየቀውን ሁሉ ይሰጥ ነበረ። ልብ በሉ፣ የተጠየቀውን ሁሉ መስቀለኛ መንገድ ያለ ብያቸዋለሁኝ።
በመስቀለኛው መንገድ ቁጭ ብሎ በደንብ አስተውሉ። በዛች የመጣ ሁሉ ይበላል ይጠጣል እና ይሄን ደግነት ይሄን የዋህነት የድሃ እንባ ሲታበስ የድሃ አንጀት በእንጀራ እንዳም ሲል በውሃ እንዳም ሲል ደግሞ የማር ጠጅ እንዳም ሲል እርጎ ነው የሚያቀርበው አብርሃም ወይን ይሰጣል። በእስራኤል የሚታወቀው አንዱም ወይን ስለሆነ እጅግ ውድ የሆነ ነገር ነው አብርሃም የሚሰጣቸው፣ ቀላል ነገር አይደለም። እና ይህን ሁሉ ነዳያን ሲደገፉ ነዳያን እንባቸው ሲታበስ የተቀዳደደ ልብስ ለብሰው ወደ አብርሃም ቤት ሂደው ያማረ ልብስ ለብሰው ሲመለሱ ተርበው አንጀታቸውን አስረው ይሄዱ ጠግበው ሲመለሱ ይህን የተመለከተ ሰይጣን በምታት ራሱን ደም በደም አድርጎ ወየ 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 አለ። አንድ ቀን ከለታት አንድ ቀን ይገርማቸዋል። ወየ 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 እያለ ይቀውጠው ጀመር። እንዲሁ እናንተ አያድርስ እኮ ነው እንደው አያድርስ እኮ ነው ሰይጣን። ኧረ ድሌ ድሌ ኧረ ድሌ ድሌ ኧረ ድሌ ድሌ እያለ ይሄን ለቅሶ ያዘንበው ጀመር። አረ መሆን ካሉ ወደ አብርሃም ቤት የሚገቡ እንግዶች አረ ተውኝማ እያለ አረ እስኪ ንገረን ምን ሆነ ነው እንደዚህ የምታለቅሰው? አረ ምንድነው እባክህን አሉት። እሱም ለቅሶውን ይለው ጀመር። ምን ትሉታላችሁ? እንዲህ አይነት ነገር ቢገጥማችሁ እናንተ ሰው ይጨነቃል አይደል? ይሄን ለቅሶ ያስነካው ጀመር። ምን ሆነ ነው እስኪ ንገረን አሉ። ያበላኛል ብዬ ተርቤ ያለብሰኛል ብዬ ታርዤ እንደ ሰው ይሰጠኛል ብዬ አብርሃም ቤት መጣሁ። ይሄው እንደምታዩኝ አድርጎ ቅጥቅጥ አድርጎ ደብድቦ ይሄው ዝጣለኝ አላቸው። 3 ቀን እያለቀሰ እንዲህ አምልጡ የድሮ አብርሃም መሰላችሁ? አይ የድሮ አብርሃም እንዳይመስላችሁ። አብርሃምም አይደለም የድሮ ተቀይሯል። ኧረ ተቀይሯል አለ። ጉድ እኮ ነው እናንተ። ይህን ሲላቸው ኧረ እኛማ ከመሞት መሰንበት ይሻላል፣ ረሃባችን ድህነታችን ይሻላል እያለ እንግዳ ይመለስ ጀመር። አብርሃም እንዴት ምስክር ሳልይዝ ማዕዴን እቆርሳለሁኝ? አንድማ ምስክር መምጣት አለበት ብሎ ካሁን ሲጠብቅ አንድም ሰው ዝር ሳይል ቀረ። ይጠብቃል፣ የለም። 3 ቀን ሞላ፣ ርቦታል። አሁን እንዴት ነው? እንዲሁ በጣም ከባድ እኮ ነው እናንተ። ምን አይነት እምነት ነው? ምን አይነት እምነት ነው እናንተ? እንግዲህ ሳልይዝም አልበላም ማለት ተራበ። እየራበው እንኳን ሞልቶት አልበላም አብርሃም። 3 ቀን ያለ ምግብ ቆየ። ያ ሰይጣን ግን እዛ ጋር ምን እያለ ነው? ወየው እያለ ነው። እንግዲህ ብቅ ሲሉ ወየው ይላል። ሲያዩት ፊቱ ደም በደም ሆኗል። ሰይጣን ምትሃተኛ ነው። በምታት ራሱን መመሰል ይችላል። ለዛም እኮ ነው ጌታም ሲነግረን ሰይጣን የብርሃን መልአክ መስሎ ይመጣል። ሲፈልግ የብርሃን መልአክ፣ ሲፈልግ ሰው፣ ሲፈልግ እንደፈለገው መሆን ይችላል። ምታተኛ ስለሆነ ማለት ነው። ስለዚህ ድሃ መስሎ የተቀዳደደ ልብስ ለብሶ ምታተኛ ስለሆነ ማለት ነው ራሱን በደም ለውሶ አያችሁ፣ ራሱን በደም ለውሶ ነው እንግዲህ አብርሃም ዘንድ የመጣው። አብርሃም ቤት እንግዳ እንዳይገባ ያደረገው እንዲህ አድርጎ አብርሃምን ረሃብ እንዲርበው እንግዶች እንዲያሄዱ አደረገው ነው የሚለው እና የሰይጣንን ክፋት የሰይጣንን ተንኮል የአብርሃምን ደግነት የተመለከቱ ቅድስት ሥላሴ ወነጸረ ወናሁ ሰለስቱ እደው ይቀድሙ መልእልቴሁ ያልንህን ነው።
እነሆ ሶስት ሰዎችን በፊቱ ቁመው አየ። ዓይኑንም አነሳ፣ ሶስት ሰዎችን ቁመው አየ። እግዚአብሔር እንዲቆምለት ሆነ። አብርሃም ቅድስት ሥላሴ ሲገለጡለት በ99 ዓመቱ ነው። አረጋዊ እድሜ እጅግ ሸምግሎ ነበር። ይስሐቅን ሲወልድ 100 ዓመቱ ነበር። መጽሐፍ ቅዱሳዊ መረጃን ስንመለከት ዓይኑንም አነሳ፣ እነሆ ሶስት ሰዎችን በፊቱ ቁመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ሮጠ፣ ወደ ምድርም እጅ ነሳ ወይም ሰገደ። ዘፍጥረት 18:2 ላይ ወደ ምድርም መስገድና መሮጡ ፍጹም እምነቱን ያሳያል። አሁን እዚህ ጋር ወደ ምድር መስገዱ አብርሃም ፍጹም እምነቱን ነው የሚያሳየው፣ ፍጹም ደግነቱን፣ ፍጹም የዋህነቱን፣ ፍጹም ትህትናውን። ምን አይነት ትህትና ነው! እንግዳ መቀበሉ ሳያንስ ትህትናው ልዩ ነው። ግን መጽሐፍ ቅዱሱ የሚለው እግዚአብሔር ተገለጠለት ነው የሚለው። ይህንን መጽሐፍ ቅዱስ ክፍል መናፍቃኖቹ መላእክት ናቸው ሲሉ ሲጋጋጡ እናያለን። መጽሐፍ ቅዱሱ መላእክት ናቸው ይላል አይልም። ለአብርሃም ሥላሴ ናቸው የተገለጡለት። ቃል በቃል መጽሐፍ ቅዱስ የሚለው ያንን ነው። ማስተዋል ያስፈልጋል ይህን የመጽሐፍ ቅዱስ ክፍል። አብርሃምም ሩጦ ሲያያቸው ወደ ምድር ሰገደ። የአበው አስተምሮ ቅዱስ ዮሐንስ አፈወርቅ እንዲህ አለ። ከአበው ትምህርት ቅዱስ ዮሐንስ ሲተረጉመውና ሲያመሰጥረው እንዲህ ይላል ሊቁ ዮሐንስ አፈወርቅ። ቅዱሱም መልካ የቅድስት ሥላሴ ዓመታዊ በዓል አፈወርቅ በኦሪት ዘፍጥረት ትርጓሜ ላይ እንዲህ ይላል። ሚስጥረ ሥላሴ አንድነት ሦስትነት መገለጥ ካለ በኋላ ይህ ታሪክ ክፍል ሚስጥረ ሥላሴ የእግዚአብሔር ሦስትነት አንድነት በብሉይ ኪዳን በግልጽ የታየበት ታላቅ ምስክርነት ነው ካለ በኋላ ሦስቱ በአካል በስም በግብር አብርሃም ያያቸው ሦስት አካላት ሰዎች ነበሩ። እነዚህ ሦስት አካላት የአብ የወልድና የመንፈስ ቅዱስ አምሳል መገለጫ ናቸው። ዮሐንስ አፈወርቅ ነው ያለው። መጽሐፍ ቅዱሳዊ መረጃ እነሆ ሦስት ሰዎችን በፊቱ ቁሞ አየ ካለ በኋላ እዛው ዘፍጥረት 18:2 ላይ ሦስትነታቸውን በግልጽ አሳየ። አንድነቱ በባህሪ በሕልውና በፍቃድ እና በመለኮት አብርሃም ያያቸው ሦስት ሰዎች ቢሆኑም ሲናገር ግን በአንዱ ቁጥር ጌታ ሆይ ሲል አቤቱ እያለ ነው። እነሱም ሲመልሱ በአንዱ ድምፅ እሱም አለ እየተባለ ይገለጻል። በዚህ ውስጥ አሉ የሚል አለ። አስተውሉ። አለ አብርሃም ጌታዬ ሲል አንድነቱን እግዚአብሔርን ያሳያል። ጌቶቼ ሲል ሦስትነታቸውን ያሳያል። ጌታዬ እያለ ያወራል። እግዚአብሔር አንድ መሆኑን ሲነግረን፣ ጌቶቼ እባካችሁ ሲል በሦስትነት ይነግረናል። ስለዚህ አንድ እግዚአብሔር በሦስት አካላት የተገለጠ ነው። ልብ በሉ። አንዱ እግዚአብሔር በሦስት አካል ተገለጠ። አንድ እግዚአብሔር ነው ያልነው፣ እግዚአብሔር አንድ ስለሆነ። ስለዚህ እነሱም ሲመለሱ በአንድ ድምፅ እነሱም አለ እያለ ይገልጻል። አንዴ በአንድ እንዳንድ ሰው አድርጎ ያወራል፣ አንዳንዴ ደግሞ ሦስት አድርጎም ያወራል። መጽሐፍ ቅዱስን በጥንቃቄ ስንመለከተው የምናየው አንድነትና ሦስትነት ሁለት ነገሮች መሰረታዊ ነገሮችን ይዞ መጽሐፍ ቅዱሱ ይሄዳል ማለት ነው። መጽሐፍ ቅዱሳዊ ማስረጃውን ስንመለከት አሁንም አቤቱ በዓይንህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ይላል አብርሃም እዛው ዘፍጥረት 18:3 ላይ። ቁጥር 3 ላይ ስከዱ እባክህ በዓይንህ ሞገስን አግኝቼ። በዓይንህ ማለት ለስንት ነው? ለሶስት ነው የሚገለጠው? አይደለም፣ ለአንድ ነው። በዓይንህ ማለት አንድ ነው ማለት ነው።
አንድ እግዚአብሔር ነው ለአብርሃም የተገለጠው ማለት ነው። ልብ በሉ እዚህ ጋር እጅግ ምስጢራዊ ስለሆነ በደንብ አስተውሉ። አሁን ዝም ብለን ሶስቱ ሥላሴ ተገለጡ ብቻ አይደለም እዛ የምንለው። በሶስትነቱ መገለጡ ብቻ ሳይሆን አንድነቱንም እዛ ጋር ጠንቅቀን ማየት አለብን። እግዚአብሔር አንድ አምላክ እንደሆነ ጥንቅቅ አድርገን እንመልከት። ምክንያቱም የምስጢረ ሥላሴ ትምህርት ጥንቃቄ የሚፈልግ ነው። አቤቱ አለ አብርሃም። ልብ በሉ ቁጥር 3 ላይ ያለው ቃል አቤቱ በዓይንህስ ሞገስን አግኝቼ እንደሆነ ባሪያህን አትለፈኝ ሲል አብርሃም ይናገራል። አብርሃም ለሶስቱ አካላት አቤቱ ጌታ ሆይ ማለቱ የሚያመለክተው አንድነት መረዳት ያሳያል። እንዲሁም በቁጥር 9 ላይ እዛው ምዕራፍ ላይ እነሱም ሚስት ሳራ ወዴት ናት አሉት ይላል። እሱ ይባላል ለሶስት አይደለም። ለሶስት ሲሆን እነሱ ሶስት መሆናቸውን ደግሞ እነሱም ይልና መጽሐፍ ቅዱሱ ሚስት ሳራ ወዴት ናት አሉት ይላሉ። በቁጥር 10 ላይ ደግሞ እንዲህ ይላል እርሱም አለ እነሱም የዛሬ ዓመት እንደ ዛሬው ጊዜ ወደዚህ እናንተ በእውነት ወደ እናንተ እመለሳለሁ ይላል። ማን? እግዚአብሔር። ወደዚህ ምን እላለሁ? እመለሳለሁ ወደ አንተ ጋር በልጅ ሊባርከው ማለት ነው ይላል። እነሱ አለ ወደ እሱ አለ መለዋወጥ የፍቃድ የባህሪ የአንድነታቸውን ይገልጻል። ሐመሮሃ የአብ ጥልቅ የአበው እንግዲህ አብ ወልድ መንፈስ ቅዱስ ናቸው የተገለጡ ብለናል። የአበው ጥልቅ አስተምሮ ቅዱስ አምበሮስ የተባለው ሲናገር አብርሃም ሶስቱን አየ፣ ነገር ግን ለአንዱ ሰገደ አምላክ። ምክንያቱም እርሱ በሶስትነቱ በአካል ውስጥ የነበረውን የአንድነት መለኮታዊ አስተውሏልና መለኮታዊ ጌትነቱን እና በባህሪ በጌትነቱ አንድ አምላክ መሆኑን ሲገልጽ ያሳያል ማለት ነው። ቅዱስ አውግስጢኖስ ይህንን ሲገልጽ አሁንም ይሄ ትምህርት በነገራችን ላይ ትንሽ ረቀቅ ይልባችኋል፣ ቢሆንም በደንብ ለመስማት ሞክሩ። ሥላሴ በተሰኘው ታላቅ መጽሐፉ ላይ ይህንን ታሪክ ሲያብራራ በሰፊው ይተነትናል። አብርሃም 3 ሰዎችን አየ፣ ነገር ግን ለአንዱ እንደሚናገር አድርጎ አቤቱ ጌታ ሆይ አላቸው። መጽሐፍ ቅዱስ እግዚአብሔር ለአብርሃም ተገለጠለት ብሎ ይጀምራልና መጽሐፉ ማን ተገለጠለት ብሎ ይጀምራል? እግዚአብሔር ተገለጠለት ብሎ 3 ሰዎች አየ ይላል። ይህም የሚያሳየው 3ቱ አካላት የአንዱ እውነተኛ የአምላክ የሥላሴ መገለጫዎች መሆናቸውን ነው አለ ይሄ ሊቅ። ቀጠለና 3 የተለያዩ መላእክት ብቻ ቢሆኑ ኑሮ አብርሃም በአንድ ቁጥር ጌታ ሆይ ብሎ ባልሰገደ ነበር። መናፍቃኖቹ እንደሚገልጹት መላእክት 3 መላእክት ቢሆኑ የተገለጡለት ጌታዬ ሆይ ብሎ ባላለ ነበረ። እግዚአብሔር ተገለጠለት ባላለ ነበር። መላእክት ባለ። ለምሳሌ እዛው ዘፍጥረት 19 ላይ 2ቱ መላእክት በመሸ ጊዜ ወደ ሎጥ ዘንድ ሄዱ ነው የሚለው። መላእክት ወደ ሎጥ ዘንድ ሄዱ አለ እንጂ እንደ ዘፍጥረት 18 እግዚአብሔር ወደ አብርሃም መጣ አይልም። ይህንን ታላቅ ቃል ማስተዋል ያስፈልጋል። ነምበር 3 የተሰጠው የዕድሜና የፍሬ ተስፋ መንፈሳዊ ትርጉም እግዚአብሔር ለአብርሃም ለሳራ የሰጠው ተስፋ ከሰብአዊ አእምሮ በላይ ሆነ። በሰዎች ዘንድ የማይቻል ተብሎ የተፈጠረበት ነገር የሚቻል ማድረግ መለኮታዊ ኃይል መገለጫ ነው። ከተፈጥሮ ሕግ በላይ የሆነው ተስፋ ሳራ በዕድሜዋ
መግዘፍ፣ መመረጥ። ምክንያቱም እንዴት ልጅ እወልዳለሁ ብላ በልቧ በሳቀች ጊዜ የሥላሴ ምላሽ እንዲህ ነበረ። ቅድስት ሥላሴ ወደ አብርሃም ቤት ከገቡ በኋላ አብርሃም 3 መስፈሪያ ዶቄት በአንድ ለውሺ አላት። 3 መስፈሪያ ዶቄት በአንድ አንድ አረገችው ይላል። አንድም 3 ዳቦ ብትጋግር አንድ ሆኖ አገኘችው። አንድም አንድ ብታረገው 3 ሆኖላታል ለሳራ። 3 ግን አብርሃም ያለው 3 መስፈሪያ፣ ለእያንዳንዱ 1 መስፈሪያ። ስለዚህ ሳራ በምጣዷ ላይ 3 ታላላቅ ምስጢርን አየች። አንደኛ ባሏ 3 ብሏታል። በመቀጠል የጋገረችው 3 ሆኖባታል። አንድም አንድ ሆኖ አይተዋለች። ስለዚህ ቅድስት ሥላሴ በተግባርም ጭምር ያሳዩበት ነው። ይገርማል። የእሷ ምላሽ ግን ያንን ካቀረበች በኋላ አብርሃምን ቅድስት ሥላሴ አበሉት። 3 ቀን ተርቧልና ሥላሴ በሉ ማለት እሳት ላይ ቅቤን እንደማስቀመጥ ነው። ይሄ ቀልድ ነው። ሥላሴ በሉ አይበላም። እግዚአብሔር አይበላም አይጠጣም። የሚበላ የሚጠጣ አይደለም። ግን አብርሃም 3 ቀን ሙሉ የእግዚአብሔርን ሕዝቦች ድሃና ምስኪንን በመጠበቅ ተርቦ ነበረ። የተራበው አብርሃምን ሊያበሉ ቅድስት ሥላሴ ለአብርሃም የበሉ መሰሉት እንጂ ቅድስት ሥላሴ እግዚአብሔር ምድራዊ መብል መጠጥ የሚበላ አይደለም። ይህን ማስተዋል ያስፈልጋል። እግዚአብሔር በላ ካልሽ ወይም ካልክ ቅቤን እሳት ላይ ያስቀምጠውና ምን እንደሚፈጠር ይኸው። ስለዚህ በጭራሽ እግዚአብሔርስ አይበላም። ለአብርሃም ግን ይበላ ዘንድ አደረገለት ነው። አብርሃም ከበሉ በኋላ መረቁ። በጣም የሚገርም እኮ ነው። አያችሁ፣ አንዳንድ ሰው አለ በልቶ ዝም ብሎ እግዚአብሔር ይስጥልኝ እንኳን ሳይል የሚሄድ ሰው አለ። ነውር ነው። ሥላሴ ግን ምን አሉ? መረቁ። እንደ ሰው መረቁት። ማለት አብርሃምን የዛሬ ዓመት እመጣለሁኝ፣ ሚስት ሳራ ትወልዳለች። የዚህ ጊዜ ሳራ ሳቀች። እንደ ሚስቴ እኮ አርጅታለች፣ በሴቶች ያለውም አቋርጧል ልማደ አንስት። የለም መሃነች፣ እንዴት ነው አርጅታ የለም ወይ የሚለው ቃል ከአብርሃም ወጣ። ሳራ ግን የቅድስት ሥላሴንና የአብርሃምን ንግግር በውስጠኛው የድንኳኗ ውስጥ በጓዳ ሆና ታዳምጥ ነበረና ትወልዳለች ሳራ ሲባል ሳቀች። እርጅናዋ አሳስቧት እንዲህ ካረጀው በኋላ ልወልድ እችላለሁ ብላ ስትስቅ ለምንድን ነው ሳራ የሳቅሽው በማለት ሥላሴ ሲጠይቁ ኧረ አልሳኩም አለች አፍራ። የዚህ ጊዜ ስሙንም ይስሐቅ በሉት። ስሙ ማን ተባለ? ይስሐቅ። የሚገርም ቃል ነው እናንተ። በምስክ ጊዜ ሥላሴ ምላሽ እንዲህ ነበረ። በእውኑ ለእግዚአብሔር የሚሳነው ነገር አለን? የተቀጠረው ወራት ሲደርስ የዛሬ ዓመት እንደ ዛሬ ጊዜ ወደ እናንተ እመለሳለሁ። ሳራም ልጅ አገኘች። ዘፍጥረት 18 ቁጥር 14 ላይ ይህ ቃል አለ። ይህ ተስፋ በእግዚአብሔር ሕይወት የፍጥረት ሁሉ ባለቤት መሆኑን ያሳያል። ሞት የነበረውን ሙታ የነበረውን ማለትም አርጅታ የነበረችው ሳራ ማህፀን እንደገና ሕያው አድርጓል። ይስሐቅ መወለዱ አበሰረ። የአበው ትርጓሜ የድህነት የመዳን ተስፋ አበው ይህንን ይስሐቅ መወለድ ተስፋ ከሁለት ታላላቅ ምስጢር ጋር ያያይዙታል። አንደኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ መወለድ የምስጢረ ስጋዌ ነው። ሳራ የተፈጥሮ ሕግ በእርጅና ባረጀች ጊዜ ልጅ የመውለድ ተስፋ እንደተሰጣት ሁሉ ድንግል ማርያም ያለ ወንድ ዘር በቅድስት
ሥላሴ በእግዚአብሔር ፍቃድ በግብረ መንፈስ ቅዱስ ጌታችንን ወልዳለች። አዎ ጌታን ወለደችው። ትንቢታዊ ምሳሌ ወይም ጥላ ይባላል። ይሄ ሳራ ካረጀች በኋላ ልብ በሉ፣ ካረጀች በኋላ ነው ያልኳችሁ። ልጅ አገኘች። ካረጀች በኋላ ሳራ ልጅ ካገኘች እርጅና ይዟ በሴቶች ያለው ልማደ አንስት ከተቋረጠ በኋላ ሳራ ከወለደች እናታችን ቅድስት ድንግል ማርያም ደግሞ ያለ ወንድ ዘር ጌታን ወለደች። የሰው ልጅ ትንሣኤ ተስፋ ቅዱስ ዮሐንስ አፈወርቅም እንዳስተማረው የሳራ ማኅፀን መድረቅና ዳግመኛ ፍሬ ማፍራቱ እግዚአብሔር አምላክ የሞተውንና የበሰበሰውን የሰውን ሥጋ በትንሣኤ ዘጉባኤ ዳግመኛ ሕያው አድርጎ የማስነሳቱ ዘላለማዊ ሕይወት መስጠቱን ማረጋገጫ ተስፋ ነው ይለናል። በእውነት ከእርጅና በኋላ የሳራ ማኅፀን መለምለም፣ በእውነት ከበሰበሰ በኋላ የሰው ልጅ እንደገና ተነስቶ ተስፋ መንግሥተ ሰማይ እንደሚያይ ያረጋግጣል ሲል ቅዱስ ዮሐንስ አፈወርቅ ይህንን እጅግ የሚገርም ምስጢር ያራቅቀዋል፣ ያመሰጥረዋል። አዎ የሚገርም ነው። ሐምሌ 7 ቀን የምናስበው የቅድስት ሥላሴ በዓለ ዓዳ የእግዚአብሔር ሰውን ለመጎብኘት ወደ ምድር የወረደበት፣ አብርሃም በእምነቱ በትሕትናው አምላኩን ያስተናገደበት፣ እንዲሁም የሰው ልጅ በሰው ልጅ የማይቻለው መለኮታዊ ተስፋ የተቀበለበት ዕለት ነው። በአበው አስተምሮ መሰረት እኛ የልባችን ድንኳን በትሕትና በእምነት በፍቅር ካዘጋጀን ቅድስት ሥላሴ በሕይወታችን ውስጥ በማደር ተስፋችንን ያሳድሩብናል። የደረቀውን ሕይወታችንን ያለመልሙልናል። የደረቀውን ማንነታችንን ምን ይሉናል? ያለመልሙልናል። ስለዚህ ቅድስት ሥላሴ የአብርሃም ሥላሴ እምንለው ለዚህ ነው። በዚህ ታሪካዊ ውስጥ በዚህ ምስጢራዊ መገለጥ ውስጥ የምንመለከተው ዋናው ፍሬ ሐሳብ አብርሃም እግዚአብሔር አምላኩን ማስተናገዱን፣ እግዚአብሔር መገለጡን፣ ምስጢረ ሥላሴ በደንብ የታየበት ምስጢረ ሥላሴ ቅድስት ሥላሴ አንድነትና ሦስትነት በአካል ተገልጠው እግዚአብሔር በአካሉ ተገልጦ የታየበት፣ የአብርሃም ደግነት የታየበት፣ የሰይጣን ክፋትና ተንኮል የተዋረደበት፣ ሰይጣን ኀፍረቱን ተኮናንቦ ወደ ሲኦል ሲወርድ አብርሃም በስተርጅና የምስራች የሰማበት፣ እግዚአብሔር ደግሞ ቅሩብ እግዚአብሔር ለየዋሃነ ልብ እግዚአብሔር ለየዋሃን ለትሑታን ቅርብ እንደሆነ የታየበት፣ እግዚአብሔር ከወዳጆቹ ጋር በሚችሉት አቅም እንደሚገለጥ፣ እግዚአብሔር ከነሱ ጋር እንደሚሆን፣ እግዚአብሔር የለመለመውን ማለትም ልምላሜ ከስተርጅና በኋላ እርጅና የመጣበትን ማኅፀን እንደገና አለምልሞ ልጅ የሰጠበት፣ የተወለደው ልጅ ደግሞ ፍጹም ትሑትና ደግ የወልደ እግዚአብሔር የኢየሱስ ክርስቶስ ምሳሌ የሆነ ለመሥዋዕት ሞሪያ ተራራ ድረስ 3 ቀን እንጨት ተሸክሞ የተጓዘ አባ አይቴሃሎ በግ የታለ የመሥዋዕቱ በግ እያለ የሚጠይቅ ለአባቱ የታዘዘ ትሑት ደግ የዋህን የመሰለ ይስሐቅን ያገኘበት። ማን ነው ልጅ? ለአምላክ መሥዋዕት ላረግ ነው ሲባል 3 ቀን በባዶ እግሩ እየተንከራተተ ለመሥዋዕት ሞሪያ ተራራ ድረስ ሊሄድ የሚችለው ምን አይነት ትሕትና ነው? እንደ ይስሐቅ ያለ የዋህ ቸር ደግ የለም። ይስሐቅ የዋህ ደግ ቸር ታማኝ ታዛዥ ነው። አባቱን የታዘዘ ነው። ይስሐቅ በትሕትናው በመሄዱ አብርሃም ለአምላኩ ታማኝነቱን በመግለጹ ሰይጣን በመክሰሱ እግዚአብሔር የአብርሃምን ልብ ያውቃልና እስከ ሞሪያን ተራራ ድረስ እንዲሄድ አድርጎ እንደገና ደግሞ በነጭ ሐረግ የታሰረ የቀራንዮ የኢየሱስ ክርስቶስ ምሳሌ የሆነውን በግ በዕፀ ሳቤቅ
አስሮ አምጥቶ አብርሃም ደስ እንዲለው ከልጁ ጋር መስዋዕት እንዲያቀርብ አደረገ። እኒህ የምንመለከታቸው ፍጹም እምነትን ፍጹም ትሕትናንና በንጹህ ልቡ የሰው ልጅ ሲሆን እግዚአብሔር ከሱ ጋር መሆኑን የታየበት የምስጢረ ሥላሴ እጅግ ልዩ መለኮታዊ መገለጥ በመለኮታዊ ጌትነቱ ሰውን በመውደዱ ሰውን በማክበሩ ከአብርሃም ከደሳሳ ጎጆ ውስጥ እግዚአብሔር በሦስትነቱ በዘባነ ኪሩብ ቅዱስ እየተባለ የሚመሰገን እግዚአብሔር በደሳሳ ጎጆ በአብርሃም ቤት ተገኝቶ የአብርሃምን ፍጹም እምነቱን ፍጹም ትሕትናውን ለዛ ነው አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት ብሎ መጽሐፉ ራሱ በግልጽ ያስቀመጠለት እምነቱ ጽድቁ በምድር ላይ የተገለጠለት ገና በምድር ላይ ያንጸባረቀለት ያበራለት ጥላቱን ሰይጣንን ያሳፈረለት ያ ደግነቱ ያ የዋህነቱ ያ ቸርነቱ ያ በጎነቱ አብርሃምን ለዚህ ማዕረግ ለዚህ ቅድስና እግዚአብሔር በሱ ጋር እንዲገኝ ሥላሴ በሱ ጋር እንዲገኙ ያደረገለት ፍጹም እምነት ነው። ይህ እምነት ፍጹም ነው። ፍጹም እምነት ካለን ዛሬም እግዚአብሔር ቅርብ እንደሆነ ይህ የመጽሐፍ ቅዱስ ክፍልና የአባታችን የየዋሁ የአብርሃም የእናታችን የደጓ የሳራ እምነታቸው የአብርሃምና የሳራ ጋብቻን ማክበር ጌታዬ እህቴ እየተባባሉ ፍጹም ፍቅራቸው ትሕትናቸው የአብርሃም አባወራነት የሚስቱን ማክበርና መውደድ የሳራ ባሏን ጌታዬ ብላ መታዘዟና ባሏን ማክበሯ ይህ ቅድስት ሥላሴ እንዲመጡ አደረገ። ይህ እምነት ይህ መዋደድና ይህ ፍቅር እግዚአብሔርን ከሰማይ እንዲመጣ አደረገው። እግዚአብሔር ከሰማይ ወደ ምድር እንዲመጣ ያደረገው የአብርሃምና የሳራ በጋብቻ መጽናት በፍቅር አንድ ላይ መጋመድ የፍቅር ውጤት ነው። የባልና ሚስት ፍቅር እግዚአብሔር እንዲገኝ ያደርጋል። ባልና ሚስት በተፋቀሩና በተዋደዱ ጊዜ እግዚአብሔር ያን ቤት ይገኝበታል። እግዚአብሔር ያን ቤት በበረከት ይሞላዋል። አለዛ እንደ ነሐሴ ዝናብ የምትጨቃጨቂና የምትነዛነዥ ከሆነ ያን ቤት ሰይጣን ይሞላዋል። አለያ ግን በፍቅር ከባለቤትሽ ጋር የምትጣመሪ ከሆነ ግን መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ያን ቤት ይሞሉታል። ምርጫው የእናንተ ነው። እዚህ ጋ ምርጫው ባልሽን ሚስትህን አክብረህ ተከባብረህና ተዋደህና ተፋቅረህ በአምልኮተ እግዚአብሔር በእምነት በሃይማኖት በምግባር በደግነት በቸርነትና በየዋህነት የምትኖር ከሆነ ያን ቤት እግዚአብሔር ይሞላዋል። አለያ ግን የምትነዛነዝ ከሆነ ግን ያን ቤት ሰይጣን ይገባበታል። ምርጫው የማን ነው? የእናንተ ነው ማለት ነው። ከዚህ ታሪክ ከዚህ እጅግ ከሚያስገርም ታሪክ የምንረዳው መጠቅለያውና መደምደሚያው የዚህን በዓል ማክበር የዚህን የሐምሌ ቅድስት ሥላሴ በዓል የይስሐቅ ብስራት የተነገረበት የሳራ ማኅፀን የለመለመበት የአብርሃም ድንኳን በበረከት የሞላበት ሰይጣን ተሸንፎ ተዋርዶ ኀፍረትና ውርደቱን ተከናንቦ ወደ ሲኦል የወረደበት አብርሃም ፍጹም እምነቱ የታየበት እግዚአብሔርም በሱ ጋር የመጣበትን ስንመለከተው መጠቅለያውና ማሰሪያው ይሄ ሁነትና ይህ ታሪክ የተከናወነው ስለ ፍቅር ነው። ፍቅር የሁሉም ነገር የፍቅር በፍቅር ሁሉም ነገር መከናወን እንደሚቻል ይህ ታሪክ ያሳየናል። ፍቅር የሁሉም ነገር መሰሶ እንደሆነ ከዚህ ታሪክ ተማሩ። ፍቅር የሁሉም ምንጭ እንደሆነ ለነገሮች ሁሉ ምንጭ የነገሮች ሁሉ መጀመሪያ የነገሮች ሁሉም መጨረሻ መጀመሪያ መፈጸሚያም ፍቅር እንደሆነ እናያለን። ሳራና አብርሃም ለረጅም ዓመት ያመጡት አደርጅተው አጎልብተው አምጥተው መጨረሻ ላይ የፍቅራቸውና የመከባበራቸው ደሞዝ የተከፈለበት ነው።
ለሳራና ለአብርሃም ደመወዛቸውን እግዚአብሔር ተገልጦ ሥላሴ ተገልጠው በዛ ቤት ተገልጠው ደመወዛቸው የልጅ በረከት ይስሐቅን የመሰለ ልጅ ደመወዝ ተካፍሏቸዋል። ምክንያቱም እሷም ባሏን በመውደዷ እሱም ደግሞ ሚስቱን መሃን ነች ብሎ ባለመፍታቱ አዝኖ እሷን በፍቅር መያዙ መጨረሻ ግን እጅግ ለዓለም ሁሉ የሚሆን የሁላችን አባታችን ይስሐቅ የመሰለ ልጅ እግዚአብሔር በመጨረሻ ሽልማቱን ይዞ መጣ። እናንተ በፍቅር ስትበረቱና ስትጠነክሩ እግዚአብሔር ሽልማትን ይዞ ይመጣል። ለአብርሃምና ለሳራ የመጣ ሽልማት ነው። እግዚአብሔር በራሱ ተገልጦ ለማንም ከዛ በፊት ያልተገለጠውን እግዚአብሔር በግልጽ ተገልጦ አሁን እግዚአብሔርን ወደ ደሳሳ ድንኳን ውስጥ ያመጣው እግዚአብሔርን ከላይ ከጽርሐ አርያም ወደ ምድር ያመጣው ምንድን ነው ካላችሁኝ፣ ፍቅር ነው። ፍቅር እግዚአብሔርን ከሰማይ አወረደው። ለዛ ነው ቅዱስ ያሬድም ፍቅር ሰሐቦ ለወልድ መንበሩ አብጽሖ እስከ ለሞት፣ ወልድ ከላይ ከመንበሩ ከጽርሐ አርያም ፍቅር ሳበውና ቀራንዮ ላይ መስቀል ተሸክሞ ታየ አየ ነው አለ። አያችሁ፣ ቀራንዮ ላይ መስቀል ተሸክሞ ፍቅር እንግዲህ የፍቅር ፍጻሜ ገለጸው በመስቀል የፍቅሩን ፍጻሜውን መስቀል ላይ ያረጋገጠ ማህተሙን ማለት ነው። ስለዚህ የአብርሃምና የሳራ መዋደድና መፋቀር የፍቅሩ ጥግ በመመሪያ አድባር ስር እግዚአብሔር በግልጽ ታይቶ በግልጽ እዛ ድንኳኔ ውስጥ ገብቶ በግልጽ በበረከት በረድኤት ሲባረኩ አየን። ይገርማል። እንደ አብርሃምና እንደ ሳራ ያለውን ፍቅር እግዚአብሔር በነገር ሁሉ ለሁላችንም ያድለን። በድጋሞሽ እንኳን ለአጋዕዝተ ዓለም ፈጣሪ ዓለማት መጋቢ ዓለማት በፀሐይ አብስለው በዝናብ አብቅለው ፍጥረቱን ሁሉ ለሚመግቡት ለቅድስት ሥላሴ ዓመታዊ በዓል እንኳን አደረሳችሁ። ቅድስት ሥላሴ ኃጢአታችንን እንደ ሰም አቅልጠው ከኛ ላይ አጥፍተው በይቅርታ ሁላችንንም ይጎብኙን። ይህ የበረከት ቀን ነው። ይህ የፍቅር ቀን፣ ይህ መለኮታዊ ጌትነቱን እግዚአብሔር በመለኮታዊ ጌትነቱ በአንድነትና በሦስትነቱ በግልጽ የታየበት አምላካችን የሚታይ አምላክ እንጂ ስውር አምላክ እንዳላደለ በግልጽ ያየንበት ነው። እኛ ስውር አምላክ ሳይሆን በግልጽ የሚታይ አምላክ እንዳለን ያየንበት ታሪካዊ ቀን ነው። ይህ ቀን ትልቅ ቀን ነው። የቅድስት ሥላሴ በዓላቸው የሚገርም ነው። ይህ ቀን ታላቅ ቀን ነውና ለዚህ ቀን እንኳን አደረሳችሁ። እግዚአብሔር አምላክ ሁላችንንም በረድኤት በበረከት በይቅርታ ይጎብኘን። የቅድስት ሥላሴ ቸርነት፣ ይቅርታቸው፣ መሐሪነታቸው፣ ሩሩህነታቸው እንደ እናት ሩሩህ ናቸውና በሩሩህነታቸው ርስተ መንግሥተ ሰማይን እንድንገባ እግዚአብሔር ለአብርሃም ይቅርታውን ቸርነቱን ምሕረቱን አድርጎ በአብርሃም ቤት እንደተገኘ ያንም ይቅርታና ቸርነታቸው አይለየን። የአብርሃም በረከት፣ የሳራ በረከት፣ የይስሐቅም በረከት የእነዚህ ደጋግ ቅዱሳን ረድኤትና በረከታቸው ከኔም ከእናንተም ጋር ይሁን። መልካም በዓል። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።